የተፈጥሮ ጸጋ የተቸራት ለምለሚቷ ምድር ሲዳማ ምንም እንኳን መሬቷ ለምና ብቃይ ቢሆንም ከነዋሪዎቿ ቁጥር አንጻር ከፍተኛ የእርሻ መሬት ጥበት አለባት። ይህንን የመሬት ጥበት ጫና ለመቀነስ በክልሉ እንስሳት ሀብት ልማት ላይ ትኩረት ተደርጎ መሰራት ተጀመረ። የእንስሳት ሀብት ልማት ቢሮም ራሱን ችሎ እንዲቋቋም ተደረገ። ባለፈት ለማምረት መሬቱ ጠባብ ስለሆነ ህዝባችን ለማበልጸግ በቂ ነው ብለን አናምነው። ይሄ በመሆኑ ሌላኛው የእድገት አማራጩ በጠባብ ቦታ ከፍተኛ ሀብት ሊሰጥ የሚችል የእንስሳት ሀብት ልማት ሆኖ አግኝተነዋል። በክልሉ የተለያዩ አካባቢዎች ያለውን የአየር ንብረትና የተፈጥሮ ሀብት መሰረት ባደረገ መልኩ የእንስሳት ሀብት ልማቱን ለማከናወን ታቀደ። የወተት ሀብት ልማት፣ ዶሮ እርባታና ንብ ማነብን ጨምሮ የተመረጡ 7 የትኩረት መስኮች ላይ መሰራት ተጀመረ። በየደረጃው ግንዛቤ መፍጠሩ ሥራ እንዲሁም የግብዓት አቅርቦትና የድጋፍ ሥራው በትኩረት ተሰራ። የግብርና ኤክስቴንሽን ባለሙያዎችና የእንስሳት ሐኪሞችም በየደረጃው ተመድበው ሙያዊ ድጋፋቸውን መስጠት ጀመሩ። የኤክስቴንሽን ባለሙያዎች በአግባቡ እንዲደግፉ ማድረግ ነው። ሁሉም ቀበላት ላይ አንድ የእርባታ ባለሙያ፣ አንድ የሕክምና ባለሙያ መንግስት ቀጥሮ የኤክስቴንሽን ስርዓቱን እስከ አርሶ አደሩ አድርሷል። እስከ ቀበሌ የራሱ እንስሳት ሀብት ልማት ጽሕፈት ቤት አደራጅቷል። እንደኛ ክልል በየቀበሌው ማለት ነው። ወረዳ ላይ ጽሕፈት ቤት አለ፣ ቀበሌ ላይ ጽሕፈት ቤት አለ፣ ዞን ላይ መምሪያ አለ፣ ክልል ላይ ቢሮ አለ። ስርዓቱ ተዘርግቷል። ወጥ ነው። ይህንን ወጥ ከሆነ በኋላ ምንድነው ድጋፉ? ከክልል እስከ ታች ያለው መዋቅር አመራሩ ድጋፍ ያደርጋል። በሲዳማ ባህል ውስጥ ወተት የንጽህናና የብልጽግና መገለጫ ነው። ዛሬ ይህ የቆየ ባህል ወደ ዘመናዊ የኢኮኖሚ መዋቅር እየተቀየረ ይገኛል። የክልሉ የወተት ሀብት ልማት አርሶ አደሩን ወደ ላቀ ተጠቃሚነት፣ ክልሉንም ወደ ወተት ጋንነት እየመራው ነው። ለምሳሌ ዝርያ ማሻሻል ላይ ሰመንና ፈሳሽ ናይትሮጅን እዚሁ የክልል ማዕከል ላይ ተመርቶ በጀት ተበጅቶለት ኮርማዎች ተገዝቶ ሰመን ኮሌክት ተደርጎ ዘር ከዚህ ነው የሚሰራጨው በነፃ። ፈሳሽ ናይትሮጅን በነፃ ነው የሚሰራጨው። በሐዋሳ ከተማ በአንድ የወተት ላም ብቻ ስራ የጀመሩት ወይዘሮ ዘሪቱ ታየም ብዙ ፈተናዎችን ተቋቁመው አሁን ላይ በርከት ያሉ የወተት ላሞች